በዓለማችን ላይ ሰዎች ሌሊት በፍርሃት በሮቻቸውን የሚዘጉባት፣ የፖሊስ ሳይረን ድምፅ በተደጋጋሚ የሚሰማባትና በወንጀል ዜናዎች ብዙ ጊዜ የምትጠቀስ አንዲት ከተማ አለች። እሷም ቲዋና ናት። ቲዋና ከአሜሪካ ድንበር አጠገብ የምትገኝ ትልቅ ከተማ ናት። ይህ ቦታ ለንግድና ለጉዞ አስፈላጊ ቢሆንም ለወንጀል ቡድኖች ተመራጭ ስፍራም ሆኗል። የከተማዋ ትልቅ ችግር የእጽ ዝውውር ቡድን ናቸው። እነዚህ ቡድኖች የትኛውን ቡድን አካባቢውን እንደሚቆጣጠር ለመወሰን በተደጋጋሚ ይጋጫሉ። ይህ ግጭት ብዙ ጊዜ ወደ ግድያ እና የጦር መሳሪያ ጥቃት ያመራል። አንዳንድ ዓመታት በከተማዋ የተመዘገቡ የግድያ ወንጀሎች በሺዎች ይቆጠራሉ። ይህም ቲዋናን በዓለም ላይ ከፍተኛ የግድያ መጠን ካላቸው ከተሞች መካከል አስገብቷል። ነገር ግን ይህ ብቻ አይደለም። ዘረፋ፣ እገታ፣ መኪና ስርቆትና ሌሎች ወንጀሎችም በተደጋጋሚ ይከሰታል። በአንዳንድ ሰፈሮች ሰዎች ከጨለመ በኋላ ብቻቸውን ለመጓዝ ይፈራሉ። ግን የሚያስገርመው ነገር በዚህ ሁሉ አደጋ መካከል ሚሊዮኖች የሚቆጠሩ ሰዎች በከተማዋ ይኖራሉ። በየቀኑ ወደ ስራ ይሄዳሉ፣ ልጆቻቸውን ትምህርት ቤት ይልካሉ እና የተሻለ ሕይወት ለመኖር ይታገላሉ። ስለዚህ ቲዋና አደገኛ ከተማ ብትሆንም ከወንጀል ታሪኮች ጀርባ ተስፋቸውን ያልተዉ ሰዎችም እንዳሉ አትርሱ። አንተ በእንደዚህ አይነት ከተማ አንድ ቀን ለመኖር ትደፍራለህ? ለተጨማሪ አስገራሚና ሚስጥራዊ ታሪኮች ቻናሉን ሰብስክራይብ ማድረግ አትርሱ።